ብዙ ጊዜ በእስር ላይ የምትሰቃየዋ ማህሌት ዛሬ ተፈታለች። ነገር ግን ብዙ ሚስጥር ይዛ እንደተፈታች እየተናገረች ትገኛለች ማለት ነው። የሚኪያስ ሴራ እንግዲህ በእህቱ በማህሌት ጉዳይ ሁሉም ህዝብ እንደሚያውቀውና ክርስቲያንም እሱ እንዳስገደላት ወንድሟ ሚኪያስ ጨካኝ እንደሆነ እንኳን ለቤተሰቡ ለዓለም አሳውቅልሃለሁ፣ አንተ ጨካኝ ነህ፣ ከምንም በላይ ከማስብህ በላይ ጨካኝ እንደሆንክ ያገተኝ ሰው ነግሮኛል አለች። እንግዲህ ማህሌት የሚኪያስን ሚስጥር እስከ ዛሬ ተደብቆ የነበረውን ሚስጥር ልታፈነደው ነው። ከዛስ በኋላ የሚኪያስ መጨረሻ ምን ይሆን እናያለን። ርብቃ እንግዲህ ተመልሶላት ትገኛለች። ነገር ግን ብሩኬ እንደማያፈቅራትና አሁን ላይ በልዕልቴ ፍቅር እንደተጠመደ አስረግጦ ይነግራታል። ልዕልቴም እንግዲህ ልታያት ወደ ቤት አቅንታ ነበረ። ምን ተፈጠረ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሁልጊዜ እንደምላችሁ ሰብስክራይብ አድርጉልኝ፣ ነባሮቹ ላይክ ሼር ያደረጋችሁ አበረታቱኝ። እንግዲህ ተወዳጁንና ተከታታይ ድራማውን ዛሬ በምርጥ ሁኔታ ይዘነው ቸከስ ብለናል። ተናንተ እንደተለመደው የሚጠበቀው ላይክ እያደረጋችሁ ይህንን ፍትፈታ ተደላድላችሁ መስማት ብቻ ነው። እንግዲህ ዛሬ በጣም ደስ የሚለው ነገር ምንድነው? እሙዬ እንዴት ነው ደስተው? የሚኪያስ ሴራ እስከ ዛሬ ከክፍል 1 እስከ ክፍል 44 ድረስ እንግዲህ እባካችሁ የሚኪያስን ሴራ አውጡልን፣ መጋለጥ አለበት። ክርስቲያን ማን እንዳስገደላት መላው ቤተሰቡ አውቆ ሚኪያስ ከዛ ቤት የሆነ ነገር መሆን አለበት ብለን እንግዲህ አልተሰማንም ነበረ። ያው የብሩኬ መጨቆን ብቻ ነበር እንግዲህ እየተላለፈ ያለው ማለት ነው። ዛሬ እንግዲህ ሚኪያስ ወንድ አጫውቶት የማህሌት አጋች እንግዲህ ስለታሰረና እግሩንም እጁንም ግጥም አድርገው ስላሰሩት እንግዲህ ያለውን አቅም ያለውን ጡንቻውን እያሳየ ይገኝ ነበረ ከተከሰት ጋር ማለት ነው። እየተፈራረቁ እንግዲህ እየደበደቡት ማህሌት ያለችበትን ጉዳይ ያለችበትን ቦታ አውጣ እንገልሐለን እያሉ እንግዲህ እሱም እየደበደቡት ነበር። ነገር ግን ሰውየው የተከሰትና የሚኪያስ ዱላ ምንም ሊበግረው አልቻለም ነበር። ምንም በዛ ልክ የሰው ልጅ ተመቶ እንዴት ነው የሚስቀው የሚያላግጥባቸው ማለት ነው። እነሱ ስለታሰረን ማለት ነው ወንድ ያጫወታቸው ማለት ነው። እሱም በነገራችን ላይ ሊነግራቸው አልቻለም ማለት ነው። እንግዲህ ርብቃ ያው ባለፈ የልዕልቴን ጉዳይ የብሩኬን ጉዳይ ልዕልቴ እንደማተውላትና እንደምታፈቅረው እሷ እንደ እህቱ እንደሚወዳት ስትነግራት ነበር የልብ ድካሟን ስቶባት እየወደቀችው ማለት ነው። እንግዲህ ያንን መድኃኒቷን እየሰጣት እያለ ብሩኬ መድኃኒትሽን በየሰዓቱ ተከታታይ ሲላት፣ እኔ እኮ መድኃኒት አይደለም የሚያድነኝ በሽቴ አንተ ነህ። አንተ ፍቅሬን ከተቀበልከኝ በሽታ የሚባል የለብኝም። እባክህን ተረዳኝ። ለምንድን ነው ይሄን ያህል ጊዜ የምታሰቃየኝ? እኔ እኮ አንተ ነህ በሽታዬ እያለችው እንግዲህ በጭራሽ እኔ ልረዳሽ አልችልም። እኔ አሁንም ቢሆን መድኃኒትሽን ላቀብልሽ የምችለው እንደ እህቴ ስለማይሽ ነው፣ እንደ በፊቱ መቀጠል ስለምንፈልግ ነው እንጂ እኔ አሁን ላይ ያንቺ ፍቅር በጭራሽ ልቀበልሽ አልችልም እያላት፣ እኔም እንግዲው አንተና ልዕልቴ አንድ ጋር ሆናችሁ እያየሁ መቃጠል የለብኝም እሄዳለሁኝ፣ መሄድ አለብኝ፣ ወስን ያለሁኝ ለምወስነው ውሳኔ ምንም አልጸጸትም። አንተም ደስ ይበልህ ከልዕልቴ ጋር እንግዲህ መቃብር ላይ ጨፍሩበት። የሀዘን ልብስም እንዳትለብስ ነጭ በነጭ ሆነ ነው ርዕሱ ላይ የምትውለው። እኔ ቆርጫለሁኝ፣ መሞት አለብኝ፣ የተሰቃየሁ መኖር አልችልም እያለች እንግዲህ ብሩኬን በጭራሽ እንደዚህ ማድረግ የለብሽም መኖር አለብሽ፣ ለምንድነው ሞታለሁ የምትዩ እያላት፣ እንድኖርማ አልፈቀክልኝም። አንተ ፍቅሬን ካልተቀበልከኝ እንዴት ነው የምኖረው? ለምንስ እኖራለሁ? እስከዛሬ አላማዬ እኔ አንተን አፍቅሬ አንተ ፍቅሬን ተቀብለኸኝ ካንተ ጋር መቀጠል ነበረ። አሁን ላይ የሌላ ሰው ሆነ ማየት አልችልም ስትለው እንግዲህ ብሩኬን በጭራሽ ባክሽን በህይወት መኖር አለብሽ፣ ህይወት ይቀጥላል። እኔ አሁን ላይ ያንቺ ፍቅር አልቀበልም። አሁን ላይ
እኔ በልዕልቴ ፍቅር ተጠምጃለሁኝ። ከሷ ውጪ ወደ ውጪ እንደ እህቴ እወድሻለሁ፣ እንደ እህቴ እንደ ወንድም ከጎንሽ እሆናለሁ ብሎ እንግዲህ እያላት ልዕልቴ እንግዲህ ሄቨንና ካሊቡ ከጋሽ ዘነበ ጋር ሳሎን እየተጫወቱ ነበረ። እየተጫወቱ እያሉ እንግዲህ ልዕልቴ እንግዲህ የታመመ ሰው መጠየቅ ባህላችን አይደለ ኢትዮጵያዊ አይደለን ብላ እንግዲህ ያው በእኔ ሰበብን ብትታመምም ብላ እሷን ልታያት ወደ ቤት ታቀናለች። ከብዙ ጊዜ በኋላ ነበርና ወደ እነሱ ቤት ያቀናችሁ። የካሊቡና የሄቨኑ ፈገግታ እንግዲህ ልዕልቴን ሲያዋት ያ ሰላም ትላላችሁ። በልጅ ተወደዱ። በልጅ መወደድ ትልቅ ነገር ነውና እነሱም ዘለው ያቅፏታል። እሷም ተወዳቸዋለች። ምክንያቱም ወደፊት እንግዲህ የእንጀራ እናታቸው ሆና ልታሳድጋቸው የተወሰነ ውሳኔ ስለሆነ ጋሽ ዘነበም እንግዲህ በጣም ደስ ይላቸዋል። ስትመጣ ያይዋታል። ምክንያቱም ብሩኬ እሷ ጋር እንዳደረና ከእሷ ጋር የሆነ ነገር እንደጀመሩ ጋሽ ዘነበ ገብቷቸዋል እና ከብሩኬ ጎን ስለሆነችና ወደፊት የብሩኬ ሚስት ልትሆን ነው ብለው ስለሚያስቡ ጋሽ ዘነበን በፈገግታ ነበረ እየተቀበሏት። እንግዲህ ጋሽ ዘነበንም ሰላም ትላቸውና ይቅርታ ርብቃላ ካሊቡን እንዴት ነው ተሻለ ሆይ? መጥቼ ሳላይህም ቀረ። አይንህ ግን የለም አሁን ላይ የበለዘው ለቆልሃል። ሐኪም ቤት ሄድኩኝ ስትለው አይ ሐኪም ቤት አልሄድኩም አሁን ተሽሎኛል በደንብ ይላታል። ርብቃ ላይ ነው እንግዲህ የመጣሁት። እሲ ጋሽ ዘነበ የት ነው ያለችው ብለው ወደ ርብቃ ክላስ ተጋሽ ዘነበ ጋር ያቀናሉ ማለት ነው። ብሩኬም እንግዲህ እንደ እህቴ ነው የምወድሽ ከጎንሽ ልሆን አብሽሪ ብሎ እጇን ሲስማት ድንገት ከፍተው ይገባሉ ማለት ነው። እንዴት አትወጂውም? እንዴትስ እንዲህ የመሰለ ወንድምሽን ይላሉ ጋሽ ዘነበ። አላወቁም እንግዲህ ርብቃ ብሩኬን አፍቅራ መሆኑንና ልዕልቴ የብሩኬ ፍቅረኛ እንዳፈቀረች ገብቷቸዋል። ነገር ግን ርብቃ በሱ ጉዳይ እንደሆነ እንደዚህ ሆነችው ስላልገባቸው ነገሩን ኩላ ዝብርቅርቅ አረጉት። ብሩኬና ልዕልቴ እንግዲህ ማዕከል ቤት አንገታቸውን ደፉ። ጋሽ ዘነባ ያቁም እንግዲህ እሷም በቃ እጄን ሲስመኝ እንደዚህ ከተቃጠልሽማ ገና አንገበግብሻለሁኝ የኔ አድርጌው አሳይሻለሁ እያለች እንግዲህ ርብቃ ለልዕልቴ ታስተላልፋለች። ነገር ግን ብሩኬ እሱ አልወድሽም ነው እኮ ያለሽ ርብቃ፣ ባክሽን በቃ የሆነውን ነገር ውሰጅና ልክ እንደ ልዕልቴ እንደ ትርስቴ ውጭ ከዚህ ከድራማ ላይ ማለት ነው። አንቺ መውጣት እያለብሽ ይኸው ትርስቴን አስወጥተዋት ቀሩ ማለት ነው። አንቺም አሁን በልዕልቴ አማካኝነት በብሩኬ ፍቅር አልቀበልም ማለት መድኃኒቱን ውሰጅና ውጪ ማለት ነው። እንደዛ ነው የምለው እኔ እንግዲህ እና እንግዲህ ሚኪያስ እና ተከሰት እንግዲህ ያው ድብደባቸውን እንደቀጠሉ ነው። ሽጉጣቸውን አውጥተው በመዶሻ እንግዲህ እየደበደቡት፣ እሱ ግን ወይ ፍንቅጭ ብሏል። እስካሁን እኔን እዚህ ብትገሉኝ እህታችሁም ትሞታለች፣ እኔ እዚህ ትቆይ፣ እሷ ወደ ሞት አፋፍ እየተቃረበች እንደሆነ እንዳትዘነጉት ይላቸዋል። ነገር ግን ሚኪያስ ተከሰትን አንተ ዝቅ ጠብቅ፣ እሱን እንዲሁ አዳርክን ስትደበድበው እደር፣ እኔ መሄድ አለብኝ፣ የአጋቹን ስልክ ስላገኘው ለኮማንዶ መስጠት አለብኝ ብሎ እንግዲህ ሚኪያስ ወደ ኮማንዶውን ለማግኘት ያቀናል ማለት ነው። ተከሰትም እንግዲህ እሱን እየደበደበ እባክህን እኔ ታማኝ ነኝና አንተን ተመግደል ለምን ነግረህን እኔ ያስመልጠሃለሁኝ ማህሌት ያለችበትን ካሳወቅከም ብሎ እንግዲህ ከሚኪያስ ጋር ተከሰት ጋር ተደራድሮ ለሽ ብለው ያገኛቸዋል። ሚኪያስም ወደ ቤት ያቀናል። እንግዲህ ወደ ቤት ሲያቀና ወይዘሮ ሂሩት እንግዲህ እነ ካሊቡ ጨዋታቸውን ተጫውተው ወደ ክላሳቸው ሲያቀኑ ክላሳቸው ገብታ ወይዘሮ ሂሩት የካሊቡን ቦርሳ እየፈተሸች ነበር። አያቴ ለምንድን ነው ቦርሴን የምትፈትሽው ብለው ወይዘሮ ሂሩትም እንግዲህ በሱ ባየችው ነገር እሳት ለብሳ ለምንድን ነው ምን ላይ ነው ያለኸው ይሄ ውጤትን ያመጣኸው ብላ በጣም ትቆጣዋለች። ለምንድን ነው ከ10 2 ከ10 3 ከ10 ከፍተኛው 6 ያመጣኸው ምን እያሰብክ ነው ለምን አታጠናም ብላ እንግዲህ ሄቨንን ጭምር ትቆጣታለች ማለት ነው። እሱም እባክሽን በችግር ላይ ችግር አትፍጠሪብኝ ብሎ እንግዲህ ወረቀቱን ነጥቋት ወደ ታች ያቀናሉ። እነሱም ተያይዘው ወደ ታች እየተጫጫሁ ትቷቸው ከቤት ሊወጣ ነበረ። ነገር ግን ሂሩት ደርሳበት ትይዘዋለች ማለት ነው።
ስትይዘውም እንግዲህ ነጋሽ ዘነበና ብሩኬ ምንድን ነው ብለው ልዕልቴ ወደ ታች ወደ እነሱ ያቀናሉ። የወይዘሮ ሂሩት ንዴት እንግዲህ በጣም ቤተሰቡን በሙሉ ረበሸቻቸው። ምንድን ነው ችግሩ ሲሉ ያንን ወረቀት ለሁሉም ለማሳየት ሞከረች። ውጤቱን ስለቀነሰ ብሩኬንም እንግዲህ አንተ እንደ አባት ስላልተቆጣጠርካቸው ነው ልጆቹ እንደዚህ የሆኑት፣ ለምን ውጤቱ ቀነሰ ብላ ጋሽ ዘነበንም ብሩኬንም ለመሳደብ ሞከረች ማለት ነው። ነገር ግን እሷ እውነታም ለልጆቹ አስበሽ ነው ወይ ይላታል ብሩኬ ማለት ነው። ካሊቡም እንግዲህ የሁሉንም ፊት ላለማየት ወደ ውጭ ያቀናል ማለት ነው። ትርስቴ ልዕልት የተከተለው እንግዲህ እኔ ቆይ ላረጋገው ብላ ትወጣለች። አንድ ነገር በአላማ መስራት እንዳለበት በማስረጃ አድርጋ ልዕልቴ እንግዲህ ያንን ካሊቡን ለማሳመን አላማ ይኑርህ፣ ለአላማ መትጋት አለብህና አንተ እኮ የመኖር አላማ ስለሌለህ ነው በትምህርት ዝቅተኛ ውጤት እያመጣኸው፣ መጀመሪያ በአላማ መንቀሳቀስ አለብህ ብላ እንግዲህ በማስረጃ አስረድተው ተስማምተው ወደ ቤት ያቀናሉ ማለት ነው። እንግዲህ ልዕልቴ እኔ አስጠናዋለሁኝ ከትምህርት ሲመለስ በአላማ እንደሚማር ተነጋግረናል ትላለች። ብሩኬ አይሆንም፣ ለምን አንቺ ታስጠኘዋለሽ? አንቺ ስራ አለብሽ፣ ከስራ መልስ እሱ መጥተሽ እዛ አስጠንተሽ እዛ ሄደሽ ስራ ሰርተሽ አይሆንም፣ ርብቃ ታስጠናዋለች ይላል እንግዲህ ብሩኬ ማለት ነው። ግን እሷ እዛ ቤት መንጣት ፈልጋ ነበረ። እሷን በሉ ትልና ወደ ውጭ ታቀናለች። ብሩኬ ተከትሏት ይሄዳል ማለት ነው። ልዕልቴ እንግዲህ ርብቃ ለማስጠናት ልጆቹ አልፈቀዱም ማለት ነው። ጋሽ ዘነበም እንግዲህ ርብቃ ልጆቹ እንደምታስጠና ይነግሯታል ማለት ነው። ነገር ግን ወይዘሮ ሂሩት እሷ አሁን ፊርማስ ትፈርም ይሆን ወይ መቼ የተማረችውን ይላሉ። በዚህን ያህል እንኳን አትናቂያት ተምራለች ይችላሉ። እንግዲህ ማህሌት ተፈታለች ማለት ነው። በቀጣይ በደንብ ዝርዝር አድርገን እንመጣለን። አልጨረስነውም። የሚኪያስንም ጉዳይ እንደምታወጣው ግልጽና ግልጽ ነው። የዛሬው እዚህ ላይ